ሰላም ጤና ይስጥልን እንዴት ከርማችኋል ውድ የቻናላችን ተከታታዮች ድርጅታችን ትረስት አግሮ ኮንሰልቲንግ ታዳጊ ቄብ ዶሮዎችን በስፋት በጥራት በብዛት እንደሚያቀርብ ይታወቃል። ይህም እንግዲህ በኢትዮጵያ ላይ በተለይም ደግሞ አዲስ አበባና ሸገር ሲቲ ላይ ይበልጡኑ ከፍተኛ የገበያ ድርሻ እንዲኖረን አስችሎናል። እንግዲህ በዚህኛውም ዙር የሶስተኛ ዙር ከኛ የገዙ ደንበኛችንን ወደናንተ ይዘን መተናል። ታዲያ በዚህም ዙር በቁጥር እጅግ በጣም ከፍ ያለ 7000 ዶሮዎች ከኛ መግዛት ችለዋል። በድምሩ ወደ 17500 ዶሮዎችን ማርባት ችለዋል ማለት ነው። እጅግ ብርቱ ጠንካራ አርቢዎች ናቸው። ታዲያ ደንበኛችንም እንግዲህ ባላቸው በዶሮዎቻችን ተሰማቸው ስሜት እንደዚህ ሲሉ ገልጸዋል። ስሜ ሀና እባላለሁ። ይሄንን ስራ ስንጀምር ትንሽ ቆየት ብለናል። አሁን ላይ ከናንተ ጋር አብረን መስራት ስንጀምር 2 ዓመት አልፎናል። ከዚህ በፊት የመጀመሪያው ቤት እዛች ጋር ያለችው 2300 ዶሮ አስገብተናል። ከዛ በኋላ ያችን ደግሞ አዲስ ቤት ሰርተን ወደ 6000 አካባቢ ዶሮዎች ነበሩ የገቡት። አሁን ደግሞ ወደ 7000 ዶሮዎች ወደዚህኛው ቤት አስገብተናል። ስራው በጣም ቆንጆ ነው። ከናንተ ጋር አብረን በመስራታችን በጣም ደስተኞች ነን። በብዙ ነገር ታግዙናላችሁ። ኮንሰልት በማድረግ ችግሮች ሲኖሩ አብራችሁን በመሆን የምታግዙን ገዛ ቀላል አይደለም። በጣም እናመሰግናለን። ከመኖ ጀምሮ ምርትም ሁሉም ነገር ላይ አብራችሁን ኮንሰልት እያደረጋችሁን አብራችሁን ስላላችሁ በጣም ደስተኞች ነን። እናመሰግናለን። ከዚህም በኋላ ያው ብዙ ነው ፕላናችን፣ ሰፊ ለማድረግ እቅዳለን። ይሄኛውንም ቤት ወደዚህ አምጥተን ተጨማሪ ይሄንንም ያህል ዶሮዎች የሚያዝ እቅዳለን። ከዚህም በመቀጠል ደግሞ የተለያዩ ግንባታዎችን እቅድ አድርገናል። እንግዲህ ባለን እቅድ መሰረት አብረን ከናንተ ጋር እስከ መጨረሻው እንደምንቀጥል ተስፋ አደርጋለሁ። አመሰግናለሁ። እንግዲህ እናንተም ወደ እርባታ ውስጥ መግባት ለምትፈልጉ ደንበኞቻችን ድርጅታችን ለሚያቀርባቸው ዶሮዎች 5 ነፃ ፓኬጆችን ያቀርባል። ይህም ነፃ ትራንስፖርቴሽን፣ ኬሚካል ርጭት፣ የክትባት አገልግሎት፣ የመንቆርቆረጥ አገልግሎት እና የ1 ዓመት ነፃ የማማከር አገልግሎት እናደርጋለን። ከዛ በተጨማሪ ድርጅታችን እጅግ በጣም የሚለየው በተለይ ይህንን እርባታ አንድ ደረጃ ወደ ላይ ከፍ ያደረግንበት አሰራር ምንድነው? ዶሮዎች እንግዲህ ካስገባችሁ በኋላ በኒውካስል በሽታ ቢታመሙና ቢሞቱ ሙሉ ዋስትና የመውሰድ እና የካሳ አገልግሎት እንደምንሰጥ በይፋ መግለጽ እንፈልጋለን። ይህም እንግዲህ በምንዋዋልበት ወቅት ውላችን ላይ በራሱን ችሎ አንቀጽ ተጠቅሶ የሚሰፍር ይሆናል። የዶሮ እርባታ ኪሳራ ያለው ዶሮዎች ይሞቱብናል፣ ያልቁብናል የሚል ስጋትና ፍርሃት ላላችሁ ይህ መልካም የምስራች ዜና እንደሚሆን ተስፋ በማድረግ እንግዲህ ከየትኛውም ድርጅት ይህንን አገልግሎት መርጣችሁ እንድትቀላቀሉ ቤተሰብ እንድትሆኑ በዚሁ አጋጣሚ መልእክታችንን ማስተላለፍ እንፈልጋለን። አድራሻችንን ለምትፈልጉ ደግሞ አዲስ አበባ ጉርድ ሾላ ሴንቸሪ ሞል ጎን ሳምፔር ቢልዲንግ 5ኛ ፍሎር ላይ ታገኙናላችሁ። እንዲሁም ደግሞ የመሸጫ ሱቃችን የምትፈልጉ ከሆነ ሲቪል ሰርቪስ ዩኒቨርሲቲ ፊት ለፊት አየር መንገድ ሰፈር ተብሎ በሚጠራው አካባቢ ታገኙናላችሁ። አሊያም ስክሪኑ ላይ ባሉ ስልኮች በመደወል ከኛ ቄብ ዶሮዎችን፣ ስልጠናዎችን፣ የተለያዩ አገልግሎቶችን ማግኘት ትችላላችሁ። በተጨማሪ ይሄ ፔጅ ከተመቻችሁ አስተማሪ ነው ብላችሁ ካሰባችሁ ይህን ፔጅ ፎሎ ላይክ በማድረግ እንድታበረታቱን ግብዣችን ነው። በመተማመን ያርቡ።